አንድ ጎረምሳ መነሻው ካልታወቀበት ቦታ መጥቶ ሕይወቱን በሙሉ በጨለማ ክፍል ውስጥ ተዘግቶበት እንዳሳለፈ እንዲሁም ስለ ውጭው ዓለም ምንም እንደማያውቅ በዙሪያው ላሉት ባሳወቀበት ጊዜ ሰዎቹ ግራ የተጋቡበት፣ ስለ ጎረምሳው ማንነት ለማወቅ እጅግ የተቸገሩበት ሁኔታ ተፈጥሮ ነበር። ይህ ልጅ እንደ አውሮፓውያን አቆጣጠር በ1828 መገኛው ካልታወቀ እንዲሁም ምስጢራዊ ከሆነ ቦታ መምጣቱ የወቅቷን አውሮፓ ያስደነገጠ ነበር። ካስፐር ሃውሰር ይባላል። ማን ነበር? የጠፋ ልዑል፣ የሴራ ሰለባ ወይስ ለማጭበርበር የተላከ መልእክተኛ? ስለዚህ ልጅ ማንነት ምንም አይነት ግልጽ መረጃ ባለመገኘቱ ነገሩን ይበልጥ ውስብስብ አድርጎታል። ውድ ተመልካቾቻችን እንኳን ደህና መጣችሁ። የዛሬው ታሪካችን በ19ኛው መቶ ክፍለ ዘመን ወደ ነበረችው ጀርመን ይወስደናል። የዛሬው ቆይታችን ካስፐር ሃውሰር ተብሎ ስለሚታወቀው ታዳጊ ልጅ ውስብስብ ማንነት ያስቃኘናል። ይህ ሰው ድንገት ካልታወቀበት መምጣቱ ልክ እንደኖረው ሕይወቱ አስገራሚ ነበር። በተጨማሪም ስለ ልጁ ማንነት እስከ ዛሬ ድረስ ያልተመለሱ ጥያቄዎችን ትቶ ያለፈ ነበር። ውድ ተመልካቾቻችን እስከ ተረኩ ማብቂያ አብረውን ይዝለቁ። እንደ አውሮፓውያን አቆጣጠር ግንቦት 26 ቀን 1828 በአስራዎቹ ዕድሜ ውስጥ የሚገኝ ልጅ ምንጩ ካልታወቀበት ቦታ ተነስቶ በጀርመን ወደምትገኘው የኑረምበርግ ከተማ መጣ። በእጁም ሕይወቱን በሙሉ በብቸኝነት እንደታሰረ የሚገልጽ ለአካባቢው ወታደራዊ መኮንን የተላከ ደብዳቤ ይዞ ነበር። በወቅቱ በአግባቡ መናገርም ሆነ መራመድ ያልቻለው ልጅ ስሙ ካስፐር ሃውሰር እንደሚባል፣ አባቱ ፈረሰኛ እንደነበር ግን በደንብ እንደማያውቀው፣ በተጨማሪም እሱም ልክ እንደ አባቱ ፈረሰኛ መሆን እንደሚፈልግ ተናግሮ ነበር። ካስፐር ለማስታወስ እስከሚችለው ድረስ በትንሽ ጨለማ ክፍል ውስጥ እንደኖረ፣ እስከወጣበት ቀን ድረስም ዳቦና ውሃ ከሚያመጣለት ፊቱን በጭንብል ከተሸፈነ ሰው ውጪ ማንንም አይቶ እንደማያውቅ ተናግሯል። ስለ አመጣጡ ሲጠየቅ ካስፐር ምንም ግልጽ መልስ ሊሰጥ አልቻለም። ሆኖም አስደናቂው የእጅ ጽሑፉና መሰረታዊ ዕውቀቱ ይህ ልጅ ከተማረ ቤተሰብ እንደመጣ ፍንጭ ይሰጣሉ። ይህ ልጅ ማን ነበር? እንዴት እንደዚህ ባለው ውስብስብ የህይወት ጉዞ ሊገባ ቻለ? ለሚሉት ጥያቄዎች መልስ ለማግኘት አስቸጋሪ ሆኗል። የካስፐር ድንገተኛ አመጣጥ ስለ ማንነቱ የተለያዩ ሐሳቦችን አስነስቷል። አንዳንዶች ካስፐርን እንደጠፋ ልዑል ያስቡታል። በተጨማሪም እገታው የተፈጸመበት የአባቱ አልጋ ወራሽ እንዳይሆን ተብሎ በተሸረበ የፖለቲካ ሴራ እንደሆነ ያምናሉ። ሌሎች ደግሞ ካስፐር ዝናንና ሀብትን ፈልጎ የማጭበርበር ስራውን እንደከወነ ያምናሉ። በተጨማሪም ጨካኝ በሆነ ሞግዚት የደረሰበትን ሁሉ ሊደርስበት እንደቻለ የሚያምኑም አሉ። በካስፐር ጉዳይ ዙሪያ የቀረቡት ሐሳቦች አሳማኝ ቢመስሉም ነገር ግን ማንም ሰው ስለ ሐሳቦቹ እርግጠኝነት ማረጋገጥ አልቻለም። እንደ አውሮፓውያን አቆጣጠር በ1833 ካስፐር ከመጣ ከ5 ዓመታት በኋላ ድንገት ደረቱ ላይ ተወግቶ ቆሰለ። ካስፐር ከመሞቱ በፊት እንደተናገረው ከሆነ ጥቃቱ የደረሰበት ባልታወቁ አጥቂዎች እንደሆነ ነው። ሆኖም አንዳንዶች ጥቃቱን ራሱ እንደፈጸመው ይናገራሉ። ካስፐር መሞቱ የህይወቱን ምስጢር የበለጠ አጉልቶታል። በተጨማሪም የመሞቱ ምክንያት የሱን ያለፈ የህይወት ታሪክ መታወቁ ለገዳዮቹ አደጋ ሊያደርስ ስለሚችል ይህን በመፍራት ሌሎች ሰዎች እንደገደሉት በሰፊው ተወርቷል። የካስፐር ሃውሰር ታሪክ የሚናገረው ስለሱ ማንነት ብቻ አይደለም። የሰው ልጅ ለማወቅ ያለውን ጉጉት እንዲሁም እውነቱን ለማወቅ ያለውን ፍላጎት ነው። የካስፐር ህይወቱና ሞቱ የመተማመንን ደካማነት እንዲሁም በሚስጥር የተያዙ ነገሮች ያላቸውን ዘላቂ ተጽዕኖ ያመለክታሉ። እነሆ የካስፐር ሃውሰርን እንግዳ ታሪክ በተመለከተ ያቀረብንላችሁ ተረክ ይህን ይመስል ነበር። ይህ ሰው ያለፈ ታሪክ የሌለው የህይወት እንቆቅልሹን እስከዛሬ ድረስ ሳይፈታ የቆየ ነው። ውድ ተመልካቾቻችን ይህ ሰው የጠፋ ልዑል ነው ብላችሁ ታስባላችሁ ወይንስ ሀብትንና ዝናን ፈልጎ የመጣ አጭበርባሪ? ሐሳባችሁን ኮሜንት ስር ያስቀምጡልን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቱን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ
እናመሰግናለን።